ሰላም ነው። ዛሬ የሰሊጥ ዱቄትና የሰሊጥ ክሬም አዘጋጅቻለሁኝ። በዳቦ እንዴት እንደሚበላ በሰላጣ እንዴት እንደሚበላ ሙሉ አሰራር ቻናሌ ውስጥ አለ። ይሄ የምታዩት በሰሊጥ የተዘጋጀ ነው። የምታዩት ሰላጣ በሰሊጥ ሶስ የተሰራ ነው። በጣም ይጣፍጣል። የሰሊጡ ቃና በጣም ነው የሚጥመው። ሞክሩት፣ አሰራሩን ተመልከቱና ይሄ ቂጣውን በጣም ነው የሚጣፍጠው። ሙሉን ቪዲዮ ቻናሌ ውስጥ ገብታችሁ ተከታተሉ። አሰራሩን በጣም ነው የሚጣፍጠው። ሞክሩት። እሺ እንብላ። ይሄ የምታዩት በሰሊጥ ዱቄት የተሰራ ቂጣ ነው። እንዴት እንደሚያምርና እንዴት እንደሚጣፍጥ ሰርታችሁ ሞክሩት። ይሄ ደግሞ ጥሬው ሰሊጥ ነው። ጥሬው ሰሊጥ ታምሶ ነው ይሄ የምታዩት። ይሄ ደግሞ ፈጭቼ ያዘጋጀሁት ነው። ይሄኛው ደግሞ የምታዩት ከሰሊጡ ዱቄት የተዘጋጀ ሶስ ነው። ሙሉን ቪዲዮ በዩቲዩብ ቻናል ገብታችሁ ተከታተሉ። አመሰግናለሁኝ። ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ደህና ዋሉ።